كزنانيتي هاتيني كلا لها ولي لها كتير مساري كلا من دنو هاتيني كلا من دنو كلا لتينا كلا من دنو كلا من دنو بارنيا كلا لي لا لغنو سفر الليل لازم انتي باي من دنو ايوا بعربኛ ኩላሊት ምንድን ነው ያለችሽ አዲኒ ኩላ መቃሽ ወደ ኪላ ቢባልበት ቦታ አለ አንዳንድ ቦታ ኪላ ለማለት ፈልገው ነው ትጨርሰው እሺ ጨርሽ እሺ አዲኒ ኩላ እሺ ማዳሚን እንደምነይ አደጋ እንዳያመጣብሽ ይሄ ነገር እንዳታመር ሴትዮ ማዳሚ ሲብራጀቲ ሰላም እንድትባት ያ ረቢ ኪያ ተናገሪ አውሪ ዱበዱ ራኮን ቀቡ እትፉ ፊሳን ስቲን ኮልፈኑ ማንም አይስቅም አውሪ ሰባብረሽን ቢሆን አውሪ ዳንቺ ባክሽ ወደዛ በጣም አከበርኩሽ ለወንድ እንደዚህ ስፍስፍ ግብግብ አትበይሽ ሴት ኮንሽ ነገ ትወልጃለሽ እቺ እናት ልጄን ነው እያለች ያለችው በተረፈ ከሷ የተረፈ ነው ትራፊዋ ነው ቢው ጥገቢው አትፈልገውም ትራፊ ምናምን እንኳን ነው ሪከርድ ያለበት የተረፋት ነው ትራፊ ነው ብላ ዘማችልም 4 ዓመት አጣጥማ ጨርሳ እንደ ጣሙ እንዳለቀ መስካ አውጥታ አይጣለችው ነው ያነሳሽው ትራፊዋን ነው ስለዚህ ትራፊዋን ነው ቢው ጥገቢው ግን ልጇን ነው እየጠየቀች ያለችው ገባሻ ስንት ሰዓት ሙሉ በትዕግስት እዚህ አንቺን እየተለማመጥኩ ማናገርሽ ለጠይባ ስል ነው እሺ ለልጇ ስል ነው ታዲያ እኔን እኮ እየሰደብሽ ነው ያለሽው ሀቢባ አዎ ትዕግስቴን አስጨረሽኛ አበዛሹ በጣም እኔ ምን አድርጌሽ እያለው ቲክቶክ እያለው ለምን ተዋሻለሽ ጉሸታ ወረስ በታባሽ ስልኳልሽ ሸማን ብሏል ያው የቲክቶክ ስሙን ሳይቀር ተናገረች አዳምጪ በዚህ ዘመን ቲክቶክ የማይጠቀም የለም እንደገና ደግሞ የለውም እያልኩሽ አይደለም ስልኳልሽ ከሌለው ማታቂ ከሆነ አንቺን እንዳለችው ለገንዘብ ነው የቀረበሽ ማለት እዚህ ብቻ ተረዱላት ውሸት እንደምደብቅብኝ በጣም ብዙ ነገር እንደዋሸሽ ይሄ ራሱ ትልቅ ማስረጃ ነው የቲክቶክ ስሙን ሳይቀር ምን እንደሆነ ተናገረ ቲክቶክ የለውም ቲክቶክ አይጠቀምም ኧረ እባክሽ አንቺ አዲሷ ሚስቱ ሳታቂ ደውልና በመስመር ማለት ነው ሸራል ግን ለጠይቂው እሺ አፍቃሪው ነው የሚለው ግን አጥፍቶታል ቲክቶክ አፍቃሪው ነው የሚለው አየሽ ውሸታምነትሽን አሁን ደግሞ አጥፍቶታላለሽ አይጠቀምም ድብና ፎቶሽን እንዳለጥፍ ሊረግጥሽ ይችላል አይገርምሽ አትሳደቢ ትላለች እንዴ ጨምዳቃ አንደኛ ማለት ነው አንደኛ ራህመት ማናት ሰላም እናት ይሰማሻል ይሰማኛል ሰላም ነው አለን ማሪ በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም አውቃለሁ እያወቅሽ ታዲያ ለምን ቀረጽሻት በተኛችበት እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በዩቲዩብ ማለት ነው ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው እየሄደች ለሰዎቹ ይሄን አታደርጊም ይሄ አመት ሙሉ ቻልኳት አመት ከምናምን ማለት ነው እሺ ታይ ስሜን አታጥፊ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ ነግራታለሁ እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ ለሊት አጉል ድምጽ ታሰማለች ብዙ ነገሮች ማለት ነው እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ ለምንድን ነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ ምንም ሰማ ነገር የለም ትላንትናም ሄዳ እንደዚህ አታደርግም እንደዚህ አታደርግም ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው ያንን ሁሉ ኦኬ ብዬ አጥባለሁ መቻቻል ነውና በሰው አገር ማለት ነው ነገት የተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው እና እኔ ለሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት ያንን ነገር አላመነችም እንድታመን ቀረጽኩና ላኩላት ይሄ ነው ከዚህ በላይ ማድረግ ይችላል እኔ ምንድነው ቀርጸሽ ላክሽላት ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተንጅታ ባለችበት ራሷን ቀረጽኩና ላኩላት ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው ለሊት አጉል ድምጽ ነው የሚታሰሚ እየረበሽ ማንኮራፋት ነው አጉል ድምጽ ማንኮራፋት አይደለም ሌላ ድምጽ ማለት ነው አለ አይደል እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲኖር ወንድ ነው የሚመጣ ታዲያ መንፈስ ከሆነ እሷ ምን ታድርግ መንፈስ ከሆነ ወዳ ነው እንዴ መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ ያንን ነገር እኔ በራሴ በማደርገው
ያው ክርስቲያን ከሆንሽ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ለሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮቹ እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አድርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የምታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሞኝ። እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለሷ ብቻ ነው ላኩት፣ ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረ ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል? የለበስከው ሱሪ የኡጋንዳዋ ሱሪ ነው። አረ የራሴ ነው። ማርያምን አንቺ ያምሻል እንዴ? እኔ አውልቄ ላሳይሽ ወይ? ፋቱ የኡጋንዳዋ እንደሆነ ያስታውቃል። ለራት አውልቃን ሰው እንደይገባበት ምን አይነት የራሴ ሱሪ ነው ትለብሺው? አውልቄልሽ ምንድነው ሱሪ ነው? የኡጋንዳዋ ነው የማንጠልበስ ምንድነው ያተኮርሽው ሱሪ ላይ? ሚክስ ማይቱ ስትሄድ ኳላ እየሳቅንብክ ነበር። ስፋቱ ማርያምን እኔ እንደዚህ አይነት ሰፋፊ ሱሪ ነው ቤት ውስጥ ለብሰው እኔ ጨቀያለሁ ያረዛ። እኔ ደግሞ እሷ ለብሰው ስላየኋት ነው። እሺ ሚክስ አርጋ ኡጋንዳ ማን ናይጄሪያዋ ኡጋንዳዋ ማን ጠግቦ ፍቅረኛ ቤቢ አትለብሰውም። ቪዲዮ ላይ ያሳይታለሁ። እሺ ሚክስ አርጋ ቤቢ ለብሰው ነበር እንዴ ጋይስ? ኧረ አልለበሰችውም። ኧረ ተው አንቺ የእሷ ነው የእሷ ነው። ቤቢ አትለብሰውም። ይሄን አትለብሰውም። እሺ ሚክስ አርጋ ሌላ ገዝቼ ይላል የምትለብሰው ጋይስ። ኧረ መቀለጃን ያደረገች ማርያምን እቺ ሴትዮ ችግር የለውም። እጄ ላይ ብቻ ፈጣሪ ጣልሽ እንጂ ሌላው ችግር የለውም። ያያቀው ሆዱን ሀቢባ ሰራልሻለሁ። አንቺም ኩቶ አታገኘኝም ስልክ አታገኘኝም። ማርያምን ጠይቆኝ ጋይስ ሁላችሁም ታፕታፕ ሼር አድርጉልኝ። አረ ዋላ ብዬ አረ ተው አፍጥጣትኝ እንደው እችን ሴትዮ እንዲያገላታችኝ። ነገ እኮ አገር ተራከብ የሆንኩ ሰው እሷ እንኳን እድሜዋ ሄዷል። ከዚህ በኋላ ምንም የምትረከበው ሀገር የላት። ወይኔ እንደው ምን ይሻለኛል? ድምፁ ጠፍቷል። ከኔ ነው ስክሪን ሪከርድ የተበላሽ። አረ ማሬ ድምፅ የለም። ወይኔ ጉዴ። ከኔ ነው ጋይስ፣ እኔ ይሰማለሁ። ከኔ ነው ድምፁ። ለእናንተ ሙዚቃ ይሰማል? ታዲያ ምንድን ነው የምትዘለው? አይሰማም። ሀው ሚዩት አይደለችም። ማርያም ሚዩቷ ክፍት ነው። አረ ስለፈጠረሽ አምላክ እዚህ ስክሪን ሪከርድ ላይ ድምፁ የለም። ማን ይገርልን? አታይም ደግሞ ወደ ስክሪን ብትሞት። እቤቷ አጠገቧ ሰው የለም የሚያይ ላይቭን። አቤት ሄደች። ስክሪን ሪከርድ በባዶ ማሪ ድምፅ እኮ የለም። ምንም እኮ የለም። ዝም ብለሽ ስጨፍሪ በባዶ ሜዳ ነው የምናየው። ድምፅ የለም።